ፈጽሞ የማይዋሽ ነገር። ብዙዎቻችን የዚህ ፊልም መሪ ተዋናይ ቤታችን ግድግዳ ላይ ሰቅለነው ነበር። የማይዋሽ ነገር። ይህንን ሰው መቼም የማያውቀው ሰው የለም። ጄምስ ፓትሪክ ይባላል። የኢየሱስ ክርስቶስ ፊልም የሰራው ሰው ነው። ዘ ፓሽን ኦፍ ዘ ክራይስት። ይህን መንፈሳዊ ፊልም በልጅነቱ ያላየው ሰው ይኖራል ብዬ አላስብም። ግርፋቱ፣ ስቃዩ የምታዩት ሁሉ እውነት እስኪመስል ድረስ ያላየው ሰው የለም ይሄንን ፊልም። በዚህም ብቻ አያበቃም። ታዲያ ስሜታችንን መቆጣጠር እስከሚያቅተን ድረስ ክርስቶስ ላይ ለምን እንደዚህ ሆነ ብለን በልጅነታችን መጠየቅ እስከምንችል ድረስ ያየነው ፊልም ነው። ታዲያ ፊልሙ ስሜታችን ውስጥ እንዲገባ ያደረገው ግን ዳይሬክተሩ ሜል ጊብሰን ነው። በፊልሙ ቀረጻ ወቅት ማለትም 2004 ላይ ብዙ ተአምራቶች ሲደረጉ እንደነበረ የፊልሙ ክሩ ሜምበሮች ቃለ መጠይቃቸው ላይ ተናግረዋል። የፊልሙ መሪ ተዋናይ ጄምስ ፓትሪክ ክርስቶስን ለማስመሰል ጄምስ ፓትሪክ ብዙ አካላዊ ለውጦችን አድርጓል። የአይኑ ብሌን ከሰማያዊ ወደ ቡናማ እንዲቀየር ተደርጓል። ሌላው አፍንጫው ተቀይሯል። ይህ ፊልም ሲቀረጽ ብዙ ቻሌንጆችን አሳልፈዋል። ብዙ ጊዜ መብረቅ እያስቸገራቸው እንደነበረ የፊልም ሜምበሮቹ ተናግረዋል። እሱ ብቻም አይደለም፣ አንዳንድ የፊልሙ አባላት በመብረቅ ሁላ ተመትተዋል። ተዋናዩም ቢሆን በፊልሙ መጠነኛ የማይባል አካላዊ ጉዳት ደርሶበት ነበር። 60 ኪሎ ግራም የሚመዝነውን መስቀል በመሸከም ትከሻው ላይ ባደረበት ጫና ነው ትከሻው ልቃት ደርሶበት ነበር። እዚህ ፊልም ላይ አብዛኛውን ትዕይንት ማለት ይቻላል መሪ ተዋናዩ ትክክለኛ ስሜቱን ነበረ እያሳየን። መስቀሉ ተሸክሞ በሚሄድበት ጊዜ ትክክለኛ ግርፊያ እንደነበረ ተናግሯል። የተረፈኝንም ሰው መለስ ብዬ አትናና ምናምን ብዬ ከባድ ስድብ ሰድቤው ነበረ ሲል መሪ ተዋናዩ ይናገራል። ምንም ያህል የክርስቶስን ገጸ ባህሪ ወክዬ ብጫወትም በዚህ ሰዓት ግን ሰይጣናዊ ስሜት ነው የተሰማኝ ሲል ጄምስ ፓትሪክ ይናገራል። ክርስቶስን ለመምሰል ዳይሬክተሩ ሜል ጊብሰን ተጨማሪ ሀሳቦችን ሲያመጣ በየቀኑ ሜካፕ መሰራት ነበረብኝ ይላል መሪ ተዋናዩ። ቁስል፣ ደም መሳይ ነገር በየጊዜው መቀባት፣ አንድ አይኑን እንዲጨፍን ማለት ያው መቼስ ታስታውሱታላችሁ። ለፊልሙ አንድ አይኑ ጠፍቶ ነገር ግን ለነሱ ደግሞ ጨፍኖ የነበረበትን ሲል ማለት። ታዲያ ይሄ ነገር ለረጅም ሰዓት አንድ አይኑን ጨፍሮ ስለነበረ ከባድ ለሆነ ራስ ምታትና ማይግሪን ዳርጎት እንደነበረ መሪ ተዋናዩ ይናገራል። ዳይሬክተሩ ሜል ጊብሰን ይህ ፊልም ሲሰራ ብዙ ተአምራቶችን ነበሩ ይላል። ታማሚ የነበሩ ሰዎች ተፈውሰው ነበር። ማየትና መስማት የተሳናቸው ሰዎች በዚህ ፊልም ምክንያት መስማትን ማየትም ችለዋል። ተዋናዮቹ መሃል አንደኛዋ የሚጥል በሽታ ነበረባት። እሷም ሙሉ ለሙሉ ተፈውሳለች። የይሁዳ ገጸ ባህሪን የተጫወተው ሰው ኤቲስት ወይንም ደግሞ እግዚአብሔር ፈጽሞ የለም ብሎ የሚያምን ሰው ነበር። ታዲያ ከትወናው በኋላም እምነቱን ወደ ካቶሊክ እምነት ተከታይ አድርጓል። የይሁዳን ገጸ ባህሪ የተጫወተው ሰውም ክርስቶስን ያገኘሁት በዚህ ፊልም የተነሳ እንደሆነ ቃለ መጠይቁ ላይ ተናግሯል። ክርስቶስን ሲገፉ ከነበሩ ሰዎች አንዱ የእስልምና እምነት ተከታይ ነበር። እሱም እንግዲህ በዚሁ ፊልም ምክንያት እምነቱን ቀይሯል። ይህንን ፊልም እንግዲህ ብዙዎቻችን አይተነዋል። ሙስሊም፣ ክርስቲያን፣ ጴንጤ ምናምን ሳንል ብዙዎቻችን አይተነዋል። ምክንያቱስ አንድ የቴሌቪዥን ጣቢያ ነበር ኢቲቪ። በተመሳሳይ ቀን በተመሳሳይ ሰዓት ሁላችንም ቤት እኩል ሰዓት ላይ እናየው ነበር። አይ ጊዜ እኔ ግን የማረሰው ማለት ነው የኢየሱስ ክርስቶስ ፊልምን ለሊት 6 ሰዓት ላይ ድሮ ኢቲቪ ላይ ይታይ ነበር እና እሱም ፊልም አያለው ብዬ ሰዓት ጠብቄ ማለት ነው 6 ሰዓት ላይ ለሚታይ ፕሮግራም 5 ሰዓት ላይ እንቅልፍ ወስዶኝ ምናምን ጠዋት ላይ ስነቃ በጣም እናደር ነበር። ብዙዎቻችን ማለት ይቻላል የዚህን ፊልም መሪ ተዋናይ ብዙዎቻችን ቤት ግድግዳ ላይ ምናምን ነበር። ይሄ የማይዋሽ ነገር ነው።